ሰላም ውዴዎች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እንዴት ናችሁ? እስቲ ኑ መላ በሉኝ። የዚህን ጉድ አሰራር መላ በሉኝ። በነገራችን ላይ ያው አየሩ እንደተቀየረ ታውቃላችሁ። አየሩ ተቀይሯል። ለዛ ነው ጉሮሬ እንደባለፈው ድምፅሽን ከፍ አድርጌ እንዳትሉኝ እና እላችኋለሁ ውዶቼ ማሮቼ። እዩት በእናታችሁ። እንዴት ነው የሚያልቀው ነው ጥያቄው። ይሄ እችን አስበችሁታል? እችን አንዳንዷን እንደዚህ እያወጣ እንደዚህ መልቀም፣ እንደዚች አንዳንዷን እንደዚች መልቀም። እዩት እንደዚች ማለት ምናረጋት። ከዛም በኋላ ምን ጥርጥ አድርገን በነጭ ሽንኩርት በምን አሳብደን። በነገራችን ላይ ወረቀቱ ነው የተፈጨም ይሰራል፣ ግን ደግሞ ወረቀቱ ነው የሚሰራው። እኛ ቤት የሚወዱት ማለት ነው። የኔ ሰዎች ሶሪያ ናቸው። ስለዚህ የሚወዱት እንደዚሁ ነው። ግን ሌላ ቦታ እንደዚህ አይደለም። የተፈጨ ነው ማወጥ ቤት የተፈጨ ነው የሚገዙት። የኔ ሴትዮ ግን አትወድም። ግን እኮ ያምራላ ስራው ነው እንጂ። በነገራችን ላይ እኮ በጣም ነው የሚጣፍጠው። በሩዝ በጣም ነው የሚጣፍጠው። አሁን ይሄን የሸፍነውና ከዛም በኋላ ይሄን እሰራለሁ ማለት ነው እንዳይደርቅብኝ። ይሄን እሰራለሁ። ደግሞ እኮ ብዛቱ የታሰረው ራሱ ብዛቱ ይገርማል። ግን ብዛት በጣም አለው። አንዱ ሲፈታ ራሱ እዩት። እኔማ ላይቭ ገባሁ። ምን ላድርግ? ይሄን እየቀነጠስኩ ብትረዱኝ ብዬ። ማንኛውም እንደዛ ነው እላችኋለሁ። አይሰማም እንዳትሉ እሺ። ደግሞ ሰምታችኋል። አይሰማም ከሰችን ጀመር። አሁን በሁለት እጄ ቶሎ እላለሁ። ለእናንተ እየቀረስኩ ስለሆነ ነው። ያችሁ እንደዚህ ልምልም እናረጋትና እንደ ጫት እኛ ፍሬዘር ነው የምናስቀምጠው፣ በአንድ አይሰራም። ከዛም በኋላ ልንሰራ ስንል አጥበን እንጠቀማለን። እና ለማንኛውም እንደዛ ነው። አመሰግናለሁ ቪዲዮን ስለምታዩ ስለምታበረታቱኝ። ቻው ማሮቼ፣ እወዳችኋለሁ።